ሰላም ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ ቻናሌ መጣችሁ። እንደምታውቁት የአንድ ወር ቻሌንጅ ጀምረናል እና ዛሬ ሁለተኛ ሳምንታችን ላይ ነው ያለነው። ቱ ቢ ሆነስት የዛሬ ቅዳሜ ቀን ነበር መፖስት የነበረብኝ but I'm very sorry for that. So ዛሬ I'm gonna make a video። ስለዛ ወደ ቪዲዮ እንግባ። እንግዲህ ሮማንታይዚንግ ስተዲ ማለት እንዴት ነው ጥናትን ቦሪንግ እንዳይሆን የምናደርገው? ብዙ ጊዜ ለምደናል አይደል? በጠዋት እንነሳለን፣ ክላስ እንሄዳለን፣ ከዛ ከክላስ እንመጣለን፣ we scroll our phone፣ እንቅልፋችን ይመጣል፣ እንበላለን እና ሙሉ ቀን ክላስ ውስጥ ውሎ ከዛ ተመልሶ ደግሞ ወደ ጥናት መምጣት በጣም ይከብዳል። አይምሯችንም ዝግጁ አይሆንም። ስለዛ እንዴት ነው ይሄን ነገር ግን አሪፍ የምናደርገው? ጥናታችንን አጥኑኝ የሚያስብል አይነት ጥናት እንድንመናደርገው እንዴት ነው የሚለውን ነገር ነግራችኋለሁ ማለት ነው። ስለዛ ወደ ስቴፖቹ እንግባ። ለጥናታችን ስናስብ በጣም ኢንፈሳይዝ አድርገን መስጠት ያለብን ነገር እንቅልፋችን ነው። ማለት ብዙ ጊዜ በጣም ረጅም ሰዓት እናጠናለን፣ እንቅልፋችንን አንተኛም። ከዛ በነጋታው ስንነሳ በጣም ከባድ ቀን ነው የሚሆነው ማለት ነውና ላይክ የሁሉም ኪ ምንድነው ብዬ ነው ማስበው አሪፍ የሆነ የእንቅልፍ ስኬጁል ማግኘት ነው ማለት ነው። ስለዛ ቢያንስ ከ6 ሰዓት እስከ 8 ሰዓት ያህል እንቅልፍ ብታገኙ ቀናችሁ አሪፍ ይሆናል። ስለዛ ቀናችሁ አሪፍ ከሆነ ደግሞ ጥናታችሁ አሪፍ ይሆናል ማለት ነው ቴክኒካሊ። ስለዛ አሪፍ የሆነ እንቅልፍ ብትተኙ ጥሩ ነው፣ በጊዜ ብትተኙ። ከዛ ደግሞ በጠዋት ብትነሱ ሞርኒንግ ፐርሰን አይ ዶንት ኖ፣ እኔ ሞርኒንግ ፐርሰን ነኝ። አንዳንድ ሰው ደግሞ አለ የማታ ሰው ጠዋት በረፍት ዲትስ ኦኬ። ከዛ ግን ማታ በጣም ያመሻል። ስለዛ ይሄንን በጣም ኢፌክቲቭ እና ፕሮዳክቲቭ የምትሆኑበትን ሰዓት ካወቃችሁ ጥናታችሁን በዛ ሰዓት ማድረግ ነው ማለት ነውና ቀን ላይ ማጥናት የማይመቸው ሰው፣ የማይችል ሰው፣ የሚደክመው ሰው አታጥኑ፣ ፕሮዳክቲቭ አትሆኑም። ስለዛ የሚመቻችሁን ፕሮዳክቲቭ የምትሆኑበት ሰዓት፣ እናንተ ንቅት ብላችሁ የምታሳልፉበትን ሰዓት ምረጡና በቂ የሆነ እንቅልፍ አግኙ ማለት ነውና በቂ የሆነ እንቅልፍ ካገኛችሁ ፕሮዳክቲቭ ሆናችሁ መዋል ትችላላችሁ ማለት ነው። አሁን ደግሞ ጥናታችንን ከመጀመራችን በፊት ማድረግ የሚጠበቁብን ነገሮች እነግራችኋለሁ። የመጀመሪያው ነገር ምንድነው? ኢንስፓይሪንግ የሆኑ ኮንተንቶችን ማየት ነው። ስክሮል ማድረግ እውነት ደስ ይለናል ቱ ቢሆን ሁላችንም እና ከክላስ መጥቶ በጣም ስለሚያደክም ቀጥታ ወደ ጥናት መግባት ቲክቶክ የምትጠቀሙ ከሆነ ዩቲዩብ የምታዩ ከሆነ ቢያንስ የምታዩትን ነገር ኢንስፓየር የሚያደርጋችሁ ነገር እዩ ማለት ነውና በጣም ባንቾ ቪዲዮ አሉ ዩቲዩብ ላይ፣ ቲክቶክ ላይም እንደዛው። ስለዛ ስተዲ ዊዝ ሚ የሆኑ ቭሎጎች አሉ። እንዴት ነው ፕሮዳክቲቭ አይነት ጥናት ማጥናት ያለብን፣ እንደዚህ አይነት ቪዲዮዎች በየቦታው አሉ። ስለዛ እነሱን ማግኘት ትችላላችሁ። እነሱን ካገኛችሁ ሞቲቬሽን ይሆናችኋል፣ ኢንስፓይሬሽን ይሆናችኋል ማለት ነው። ስለዛ ቪዲዮ ካያችሁ አይቀር ትራይ ቱ ሜክ እነዚህ ቪዲዮዎች ለጥናታችሁ እንዲጠቅማችሁ ማለት ነው። ሌላኛው ደግሞ ከጥናታችሁ በፊት የሚያስፈልጋችሁ ነገር ምንድነው? ዩስፉል የሆኑ አፕሊኬሽኖችን ማውረድ ነው። ፕሮዳክቲቪቲ የሚጨምሩ በደንብ ፕላን እንድታደርጉ፣ ስታጠኑ ታይመር እንድትከፍቱ ምናምን የሚያደርጉ አፕሊኬሽኖች አሉ። ከዛ ሶስተኛ ያው ከአፕሊኬሽኖቹ ጋር ይገናኛል or you can use ሮ ፔፐር ጥናት ስኬጁል ማውጣት ነውና ምን ሰዓት ላይ ምንድነው ማጠናው፣ በዚህ ቀን ምንድነው መጨረስ ያለብኝ፣ አሁን ቀጣይ ምንድነው ማጠናው የሚሉት ነገሮች ቀድማችሁ ዊክሊ ፕላን ብታዘጋጁ or ከዛ ደግሞ የዊክሊውን ፕላን ደግሞ ወደ ዴይሊ ፕላን ሪዲዩስ አድርጋችሁ መስራት ትችላላችሁ ማለት ነው። ሌላኛው ደግሞ አስፈላጊው ነገር ምንድነው? ኢንቫይሮንመንታችንን መቀየር ነው ማለት ሁልጊዜ ቤት ውስጥ የምታጠኑ ሰዎች ከሆናችሁ ምናምን ትራይ ቱ ላይብራሪ መሄድ፣ ካፌ ቤቶች መሄድ ምናምን ነገር። ምክንያቱም አንደኛ ፕሮዳክቲቪቲያችሁን ይጨምርላችኋል። አጠገባችሁ ላይ ሌላ የሚያነብሰው አንድ ላይ ካለ አይደለ ሞቲቬት ትሆናላችሁ ማለት ነው። ሲቀጥል ደግሞ የምታዩት ነገር ራሱ በጣም አፌክት ያደርጋችኋል። ሶ ካፌ ቤት በጣም ኮዚ የሆነ ምናምን ቦታዎች ብትሄዱ ክሊር የሆነ ማይንድ ይኖራችኋል። ላይብራሪ ብትሄዱ ደግሞ መጽሐፍቶች አሉ ምናምንና እዛ ስትሄዱ ላይብራሪ ስትሄዱ ደግሞ ስፔሻሊ የምትሄዱት ለማንበብ ነው። ሶ አካባቢው ላይ ያለው ነገር ሁሉ እንድታነቡ የሚያደርግ ነው። ሶ ሳትፈልጉ በግዳችሁ ወደ ጥናት ይገፋፋችኋል ማለት ነው። ቀጣዩ ደግሞ ዩዝ ስተዲ ሜተድስ ነው። ማለት ዝም ብላችሁ እንደመጣላችሁ እንዲጀምራችሁ እንደዚህ አትጨርሱ። ማለት ስተዲ ሜተዶችን ተጠቀሙ። አሁን ከነዚህ መካከል እኔ የምጠቀምባቸው ፖሞዶሮ ሜተድ አለ። ከዚህ በፊት ነገራችኋለሁ። 25 ደቂቃ ጥናት፣ 5 ደቂቃ እረፍት። ወር ደግሞ በጣም እኔ ማጥናት ፈልጋለሁ የምትሉ ከሆነ ደግሞ 50 ደቂቃ ጥናት፣ 10 ደቂቃ እረፍት ታደርጉታላችሁ ማለት ነው። ስለዛ ታይመር ከፍታችሁ በሱ ታይም ውስጥ ስታጠኑ ሞር ኢፌክቲቭ ይሆንላችኋል፣ ፕሮዳክቲቭ ትሆናላችሁ ማለት ነው። ደግሞ በተጨማሪ ብላተሪንግ የሚባል ነገር አለ። ብላተሪንግ ምን ማለት ነው? የሆነ ነገር ታነባላችሁ፣ ታጠናላችሁ። ከዛ ልክ እሱ ስጨርሱ ነጭ ወረቀት ላይ ያነበባችሁትን ዘግታችሁ ያንን መጽሐፍ የገባችሁን ትጽፉታላችሁ ማለት ነው። ከዛ መጨረሻ ላይ ሁለቱን ታስተያያላችሁ። ሶ የቱ ፓርት ላይ እንደጎደላችሁ ማየት ትችላላችሁ ማለት በቀላሉ። ስለዛ እንደዚህ ሜቶዶችን በመጠቀም ጥናታችሁን ሞር ኢንትረስቲንግ ማድረግ ትችላላችሁ። ከዛ ደግሞ በብሬካችሁ ታይም ላይ
ዝም ብላችሁ ድጋሚ ወደ ቲክቶክ አትሄዱ። ከሄዳችሁ እንኳን ከከበዳችሁ እንዳልኳችሁ እንደዛ አይነት ቅድም እንደነገርኳችሁ አይነት ቪዲዮ ለማየት ሞክሩ። ግን ስልክ ደግሞ ከምትጠቀሙ try to go walk ላይብራሪ ውስጥ ከሆናችሁ ውጡ፣ ተንቀሳቀሱ፣ ቤት ውስጥ ከሆናችሁ ተዘዋወሩ፣ ስትሬች አድርጉ ምናምንና እነዚህ ነገሮች በማድረግ ጥናታችሁን ሞር ኢንትረስቲንግ ማድረግ ትችላላችሁ ማለት ነው። በጥናት ሰዓትና ከጥናት በኋላ ደግሞ የሚያስፈልጋችሁ ዋና ነገር ምንድነው? ማይንድ ሴታችሁ ነው። የምታጠኑት ጀስት የሆነ መጀመሪያ አሁን የሆነ ፊት ለፊታችሁ ያለ ቴስትን ኦር ኤግዛምን ብቻ ለማለፍ ከሆነ እንትን አይደላችሁ። ሶ ፊውቸር ፕላን አላችሁ አይደል? ሁላችሁም እርግጠኛ ነኝ። ሶ ለዛ ፊውቸር ፕላናችሁ እንደሚጠቅማችሁ ይሄ አካዳሚክ የሆነ እንትናችሁ ላይ የምታሳዩት ኢፈርት ወደዳችሁም ጠላችሁም የሚመጣው ፊውቸራችሁ ላይ ኢፌክት አለው ማለት ነው። ስለዛ ስባችሁ ጥናታችሁን ብትጀምሩ በጣም ጥሩ ይሆንላችኋል ማለት ነው። እና ሳትወዱ በግዳችሁ ደግሞ በዚህ አይነት ፕሮሰስ ውስጥ ዲሲፕሊን ትማራላችሁና እቺ ትንሿ ጥናት ላይ ለፈተና ጥናት ላጥና ምናምን ብላችሁ የምትቀመጡባት ሰዓት ዴዲኬትድ ሆናችሁ ጊዜያችሁን ሰውታችሁ ጓደኞቻችሁ ፈን ሲያደርጉ የሆነ ቦታ ሲሄዱ ቤተሰብ የሆነ ቦታ ሲሄድ ምናምን አይ እኔ ጥናት አለኝ ብላችሁ ወጣችሁ ለራሳችሁ የምትሰጡት ጊዜ ወደፊት ለምትፈልጉት ነገር ምን ያህል ሳክሪፋይ ማድረግ እንዳለባችሁ ያስተምራችኋል እና የጥናት ጊዜያችሁ ከፈተና ከማለፍ በተጨማሪ it will help you for long term ነው የሚጠቅማችሁ ለፊውቸራችሁ በጣም ይጠቅማችኋል ማለት ነውና ይሄን ይመስላል። ሶ በእነዚህ መንገዶች ጥናታችሁን ሮማንታይዝ ማድረግ ትችላላችሁ። ሶ ቦሪንግ እንዳይሆን ሚኒንግፉል አድርጋችሁ ፈን አድርጋችሁ ኢንስፓይሪንግ አድርጋችሁ መጨረስ ትችላላችሁ ማለት ነው። I hope this video helps you guys። ወደዳችሁት ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። በድጋሚ በጣም ይቅርታ ባለፈው ስላለቀኩኝ ቅዳሜ ቀን ያሁኑ ቅዳሜ ለቅላችኋለሁ። ወዳችኋለሁ። ባይ